ሰላም እንዴት ናችሁ? ዛሬ ደግሞ የተባበሩት ከሚገኘው ከኮንቬንሽን ሴንተር ትንሽ ከፍ ብሎ በጅማሮ ላይ ያለ ነገር ግን ስኬሌተን ስራው የተጠናቀቀለት ጂ+ የሆነ ቤት ላሳያችሁ ነው። ከዛ በፊት ግን አካባቢው እንደምታዩት በጣም ጸጥ ያለና ለመኖር ምቹ የሆነ ሰላም ያለው ቦታ ነው። እዚህ አካባቢ በርከት ያሉ ከአጸደ ህጻናት እስከ ሁለተኛ ደረጃ የሚደርሱ ትምህርት ቤቶች አሉ። ለምሳሌ እንደ ኢሌስዲ ኬር፣ እንደ ኢትዮ ዌልስ አካዳሚ፣ እንደ ያንግ ግሩት እንግሊሽ ኢንተርናሽናል ስኩል እና ወደ ላይ ደግሞ ከፍ ስትሉ ወደ ካርል አካባቢ ካናዲያን ኢንተርናሽናል ስኩል ጥቂቶቹ ናቸው። ከዛ በተጨማሪ ትላልቅ ሱፐርማርኬቶች አሉ። ይሄ ደግሞ ጊዜያችሁን ይቆጥብላችኋል። ብዙ ዕቃ ለመግዛት ስትፈልጉ የተለያየ ቦታ መሄድ አይጠበቅባችሁ። ሁሉንም አንድ ቦታ ማግኘት ትችላላችሁ። አይበለውና ደግሞ የጤና እክል ቢያጋጥማችሁ በአቅራቢያችሁ ደረጃቸውን የጠበቁ ሆስፒታሎች አሉ። እና ደግሞ ወደ ውስጥ እንግባና ስለ ቤቱ ተጨማሪ ነገር ደግሞ እዛ እነግራችኋለሁ። እንደምታዩት ግቢው በጣም ሰፊ ነው። የግቢው ጠቅላላ ስፋት 600 ካሬ ሲሆን ቤቱ ያረፈው 242 ካሬ ላይ ነው። እዚህ ግቢ ውስጥ የፈለጋችሁትን ፕሮግራም ማዘጋጀት ትችላላችሁ። እታች ደግሞ 2 መኪና መያዝ የሚችል ፓርኪንግ አለ። እናንተ ከዛ በተጨማሪ ግቢ ውስጥ ብዙ መኪኖችን ማቆም ትችላላችሁ። ኮንስትራክሽን ላይ ዋና ስራ የሚባለው የስኬሌተን ስራ ነው። እሱ ደግሞ እንደምታዩት ጥንቅቅ ተደርጎ ተሰርቷል። የሚቀረው የጣሪያ የጂፕሰምና አጠቃላይ ፊኒሺንግ ስራዎችን ነው። እሱን እናንተ በፈለጋችሁት መንገድ ማሰራት ትችላላችሁ። አሁን ደግሞ ወደ ውስጥ ገብተን ስለ ቤቱ አንዳንድ ነገር ልንገራችሁ። ግራውንድ ላይ ለስራችሁ የሚሆን ኦፊስ፣ ሰርቪስ ሩም፣ ትራዲሽናል ኪችን፣ የሰራተኛ መኝታ ቤት፣ ባዝሩም እና የእናንተን ጤና ለመጠበቅ ሲባል ጂም ይኖረዋል። መጀመሪያ ፈርስት ፍሎር ላይ እንደወጣችሁ ሰፊ የሆነ ሳሎን ከመመገቢያ ክፍል ጋርና ከኦፕን ኪችን ጋር ታገኛላችሁ። ከቤተሰቦቻችሁ ጋር አሪፍ ጊዜ የምታሳልፉበትና ፊልም የምታዩበትም ፋሚሊ ሩም ይኖረዋል። አሁን ደግሞ ወደ ሁለተኛ ላይ እንውጣና ላይ ያለውን ነገር ላሳያችሁ። ከዛ በፊት ግን በእርግጠኝነት ይሄን ቪዲዮ ሰብስክራይብ ሳታደርጉ ነው ያያችሁ ያላችሁት። አሁኑኑ ቪዲዮውን አቁሙና ሄዳችሁ ሰብስክራይብ አድርጉ። ሁለተኛ ፍሎር ላይ ደግሞ ማስተር ቤድሩም ከራሱ መልበሻ ክፍል ጋርና ለጃኩዚ እንዲሆን ተደርጎ የተሰራ መታጠቢያ ክፍል ይኖራል። ከዛ በተጨማሪ 3 መኝታ ክፍሎች ከየራሳቸው መታጠቢያ ክፍል ጋር ይዟል። ይሄንን ቤት እኔ በጣም ወድጃለሁ። ሳልቀድማችሁ ቅደሙ።